የሆሳና ዋቸሞ ከተማ የታሪክ ጉዞ ከ1888 እስከ 2018 ዓመተ ምህረት። ሆሳና የክብርና የድል ከተማ፣ የታሪክ ማህደርና የልማት አሻራ። ከተማዋ የተቆረቆረችው በ1888 ዓመተ ምህረት በዋቸሞ ወይም ሴሽዱና ኮረብታማ ቦታ ላይ ነበር። ዛሬ 126 ዓመታትን ያስቆጠረችው ይቺ ከተማ ቀድሞ ስሟ ዋቸሞ ተብሎ ይጠራ ነበር። ታዲያ ዋቸሞ እንዴት ሆሳና ተባለች? የታሪክ ድርሳናት እንዲህ ይሉናል። ከአድዋ ጦርነት በኋላ የአካባቢው ገዢ የነበሩት ራስ አባተ ቧያለው መቀመጫቸውን ከአንገጫ ወደ ዋቸሞ አዛወሩ። የገቡበትም ዕለት ለፋሲካ 1 ሳምንት ሲቀረው በዕለተ ሆሳና በዓል ስለነበር ያንን ዕለት በመቅደስ ከተማዋ ሆሳና ተብላ እንድትጠራ ሆነ። ከ1888 እስከ 1928 ዓመተ ምህረት ድረስ ከተማዋ ብዙም ለውጥ ባታሳይም የጣሊያን ወረራ ግን አዲስ ገጽታ ይዞ መጣ። ጣሊያኖች ለ5 ዓመታት በቆዩበት ወቅት ለመጀመሪያ ጊዜ የግንብ ቤቶች በመገንባትና የውስጥ ለውስጥ መንገዶችን በመቅደድ ከተማዋ የከተማነትን ቅርጽ እንድትይዝ አደረጉ። ጣሊያኖች መጀመሪያ ሰፍረው የነበሩበት የወቅቱ ገዢዎች ሸሽተው በሄዱበት በዋቸሞ ሴሽዱና ኮረብታ ላይ ነበር። ከትንሽ ቆይታ በኋላ የማዕከላቸውንና ማዘዣቸውን አሁን የሃዲያ ዞን ፖሊስ መምሪያና ቴሌ ባለበት ስፍራ ላይ የተለያዩ ግንብ ቤቶችን በመስራት ወደዚያ ስፍራ ተዛወሩ። ዛሬ በፖሊስ ጣቢያ ግቢ ውስጥ አንዱ ቤት ብቻ በእነሱ የተሰራ ይገኛል። ሌሎቹ ቤቶች በ1980ዎቹ ፈርሰው ሌሎች ቤቶች እንደ አዲሱ ቴሌና ፖሊስ ጣቢያ ተሰሩበት። ይህ አካባቢ በወቅቱ ማለትም ጣሊያኖች በነበሩበት ጊዜ የፖሊስ ጣቢያቸውና ማዘዣም ስለነበር በጣሊያንኛ ኬንቴሪ የሚል ጽሑፍ በታፔላዎች ተለጥፈው ይታዩ ስለነበር እንግዲህ በጣሊያንኛ ኬንቴሪ ማለት ቁም ወይንም ስቶፕ ማለት ስለሆነና ትዕዛዛዊ ቃል በመሆኗ ቁም ለማለት ኬንቴሪ ያሉ በቃልም ይጠቀሙ ስለነበር ከዚህ የተነሳ ከፖሊስ ጣቢያው እስከ አደባባይ ያሉ ሰፈሮች ኬንቴሪ ይባሉም ነበር። አሁንም አንዳንድ የከተማው ነዋሪዎች አካባቢውን ኬንተሪ በማለት ይጠቀሙታል። ከ1933 እስከ 1967 ዓመተ ምህረት ማለትም ጣሊያን ከወጣበት እስከ ኃይለ ሥላሴ ሥርዓት መገርሰስ ጉልህ ከሚባሉ የተሰሩ መሠረተ ልማቶች መካከል የቦቢቾ ሚስዮናውያን ትምህርት ቤት፣ በኋላም በደርግ የመንግሥት የሆነ ከአዲስ አበባ ሆሳና ወላይታ የጠጠር መንገድ በ1964 ዓመተ ምህረት ከአዲስ አበባ ወልቂጤ ሆሳና የጠጠር መንገድ በ1960 ዓመተ ምህረት ዋቸሞ አጠቃላይ ሁለተኛ ደረጃ ትምህርት ቤት በቀድሞ ልጅ አበበ ትምህርት ቤት በ1964 ዓመተ ምህረት የካቲት 2567 ትምህርት ቤት በቀድሞ ራስ አባተ ትምህርት ቤት ተጠቃሾች ሲሆኑ ከተማዋም ማስተር ፕላን በ1960 ዓመተ ምህረት የተዘጋጀላት ቢሆንም ነገር ግን በወቅቱ የነበሩ ገዢዎችና ተከታዮቻቸው ሰፋፊ ጋሻ መሬት ስለነበራቸው አዲሱ ሽንሸና በ500 ካሬ ሜትር ስለሚገድባቸው የተዘጋጀው ማስተር ፕላን እንዳይተገበር ሲከለክሉ እስከ አብዮት ፈንድቶ ስርዓቱ መገርሰስ ድረስ ሊቆይ ችሏል። ነገር ግን በመስከረም 2 1967 ዓመተ ምህረት ስርዓቱ ከተገረሰሰ በኋላ ከ1971 ዓመተ ምህረት ጀምሮ ሊተገበር ችሏል። እንግዲህ ሆሳና ከተማ ጉልህ የሚባሉ ለውጦችን ማየት የጀመረችው ከ1970 ዓመተ ምህረት በኋላ እንደሆነ የታሪክ ድርሳናት ያወሳሉ። የደርግ ስርዓት ሰው በላ ቢሆንም
አንዳንድ የልማት ለውጦች እንዲመጡ በሚል በ1971 ዓመተ ምህረት በአገር አቀፍ ደረጃ በታወጀው የኢኮኖሚና ባህል ዘመቻ ምክንያት ከተማዋ የሚከተሉትን ተቋማትና አገልግሎቶች ተሰርተውላት ከልማቱ ተቋዳሽ ልትሆን ችላለች። ከልማቱ ትሩፋቶች መካከል የከተማዋ ማስተር ፕላን በ1971 ዓመተ ምህረት ተተገበረ። የማዘጋጃ ቤት አገልግሎት በ1971 ዓመተ ምህረት ተጀመረ። የቄራ አገልግሎት በ1971 ዓመተ ምህረት ተጀመረ። የስልክና ፖስታ አገልግሎት ደግሞ በ1972 ዓመተ ምህረት ተጀምሯል። የኢትዮጵያ ንግድ ባንክ ሆሳና ቅርንጫፍ በ1971 ዓመተ ምህረት ስራውን ሲጀምር ውሃ ልማት በ1972 ዓመተ ምህረት አገልግሎት መስጠት ጀመረ። መብራት ኃይል በ1971 ዓመተ ምህረት አገልግሎት ጀመረ። እስከ 1977 ዓመተ ምህረት በጄኔሬተርና በፈረቃ ነበር ለሆሳና ከተማ ነዋሪዎች አገልግሎቱን ሲሰጥ የነበረው። ሁለገብ አዳራሽ ያውኑ የሃዲያ ባህል አዳራሽ በ1973 ዓመተ ምህረት ተሰርቷል። የውሃ ዋና ስፍራ በ1973 ዓመተ ምህረት ሲሰራ የሆሳና ስቴዲየም ያውኑ የአብዮ ኤርሳሞ ስቴዲየም በ1973 ዓመተ ምህረት ተሰርቷል። ፖርት ሆቴል ግቢ በ1973 ዓመተ ምህረት ሲሰራ የሆሳና መናኸሪያ በ1971 ዓመተ ምህረት ስራ እንዲጀምር ተደርጓል። ማከፋፈያ ወይን ጂንአድ በ1973 ዓመተ ምህረት አገልግሎት መስጠቱን ሲጀምር መንግስቱ ኃይለማርያም ሆስፒታል ያውኑ የንግስት ኤሌኒ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በ1976 ዓመተ ምህረት ተመርቋል። የ24 ሰዓት የመብራት አገልግሎት ከጊልገል ጊቤ 1 በ1977 ዓመተ ምህረት ሲጀመር እነዚህንና ሌሎችም ተቋማትና አገልግሎቶች በታወጀው የኢኮኖሚና ልማት ዘመቻ አማካኝነት ከተማዋ መብራት በኩራዝ ከምትጠቀምበትና ከምንጯ እየተቀዳ ከሚጠጣበት ተላቃ ከተሞች ሊኖራቸው የሚገቡትን ተቋማት ልትጎናጸፍ ቻለች። ከተማዋ ከ1970 እስከ 1977 ዓመተ ምህረት ድረስ ከላይ የጠቀስኳቸውና ለውጦች ካገኘች በኋላ ልማቷ ተቀዛቅዞ እስከ 1983 ዓመተ ምህረት ለ7 ዓመታት የመንግስት ለውጥ እስኪመጣ ጉልህ የልማት ለውጥ ሳታይ ዘልቃለች። ክፍል 2 ይቀጥላል።